የቴዲ አፍሮ ስቱዲዮ ተዘርፏል ዛሬ። ልትገረም ትችላለህ። ዘፈን ይሄን ያክል ፓወር አለው። እሱ ብቻ አይደለም፣ አንዳንድ የፕሮቴስታንት ፓስተሮችን ደግሞ በዛው ሸንቆጥ ብናደርጋቸው መልካም ይመስለኛል። ምክንያቱም አፍልተዋል። እንግዲህ ቴዲን የሚመለከተው ነገር እንግዲህ ዛሬ ስቱዲዮ ሙሉ ለሙሉ ተዘርፏል። በጣም አስገራሚው ነገር የሲኤምሲ አካባቢ የሚገኘው ስቱዲዮም እንደ ቢሮም የሚጠቀምበት ቦታ፣ ስራዎቹን የሚሰራበት፣ አዳዲስ ስራዎቹን ሁሉ ያስቀመጠበት፣ ወደፊት የሚወጡ ስራዎቹን ሁሉ ያስቀመጠበት ቦታን ዘርፈውታል። የፌዴራል ፖሊስ አባላቶች ጥበቃውን ደብድበው አቁስለውት ሁሉ ሆነው ወደ ህንፃው ገብተው ዘርፈውት የሄዱት ማለት ነው። አህያን ለምንድነው አስፋልት ላይ የምትሸኙ ሲሏት ጅብን ጎርፎ ነው እንዲወስደዋለች ይባላል። ዘላለም ዓለምን ስትሸና ትውላለህ እንጂ ቴዲን ጠርገ ማውጣት አትችልም ከህዝብ ልብ ውስጥ። ስለዚህ ገና ዘፈን እንደዚህ እያዟዦን አይደለ እላይ ላይ አናት ላይ ወጥቶ ሲጨፍርበት እንመለከተዋል የቴዲ አፍሮ ዘፈን። ሌላው በጣም የሚገርምና የሚደንቀኝ ነገር ይህንን መንግስት ፕሮቴክት እናደርጋለን፣ ይህንን መንግስት የኛ መንግስት ነው የሚሉ የፕሮቴስታንት ፓስተሮችን እንመለከታለን። እኔ እነዚህ ሰዎች የነገ መግቢያቸው ያሳስበኛል። ምክንያቱም ከህወሓት ጋር አብረንን የነበርኩ ወይ ደግሞ ከኢህአዲግ ጋር አብሬ የነበርኩኝ የሚሉ ባለሀብቶች፣ ታዋቂ ሰዎች ምናምን ከኢህአዲግ መውደቅ ጋር አብሮን የወደቁት። ኢህአዲግ ላይ ግን ያኔ የተንጠለጠለ ሃይማኖት አልነበረም። አሁን እኔ የፕሮቴስታንት አንዳንድ ፓስተሮች ላይ ማስተውለው ፕሮቴስታንት እምነትን ከአብይ አህመድ ጋር ከብልጽግና ጋር የማጣበቅ አባዜ እመለከታለሁ። እኔ ይህንን ነገር ሀይ መባል ያለበት ይመስለኛል። ምክንያቱም ከአብይ መውደቅ ጋር አብሮ ተጠያቂነትም ይመጣል። ደጋግሜ ተናግሬያለሁ። ከአብይ መውደቅ ጋር አብሮ ተጠያቂነት ይመጣል። ዳስጣል ምናምን የሚል ሙዚቃ ስተነትኑ የምትሉ ስብከታችሁን አቁማችሁ ክርስቶስን መስበክ አቁማችሁ በየፕሮቴስታንት ፓስተር አዳራሽ ውስጥ የቴዲ አፍሮን ዘፈን ስትተነትኑ የምትሉ ፓስተር ነኝ የምትሉ ሰዎች ማፈር ይገባችኋል። ሲጀመር ከየት ሰማችሁት? ዘፈን አንሰማም መስሎኝ የመጀመሪያ መርሃችሁ ዘፈን ስትተነትኑ እየዋላችሁ የአብይ አህመድን መንግስት እንከላከላለን የኛ መንግስት ነው ማለት ነገ አብሮ ከአብይ ጋር መውረድ ያስከትላል። እዚህ ሀግ በሉ። ሰው ቀልድ ሲያምረው ፍልፍሉን ሳይሆን የፕሮቴስታንት ፓስተሮች የተናገሯቸውን የሚያይበት ጊዜ ላይ ደርሷል እኮ አይደል? ይሄን በቅጡ ማስተካከል ሲገባ የኔ መንግስት ነው ይሄ የኔ ሃይማኖት ይሄንን መንግስት ይመስላል ብሎ ማለት ነገ ከባድ ወንጀል ውስጥ እንደመዘፈቅ ደጋግመን እንደምንናገረው ጆሮህ ይያዝልሃል። ነገ ከአብይ እኩል ዛሬ የምታሽቃብጥ የሃይማኖት አባት በጠቅላላ